والله زاري የፍልስጤም ልጆች መሳቅ ባለባቸው ሰዓት እያለቀሱ ዛሬ ጁምዓ አንተ እቤትህ በመልካም ባህሪፍ እያሳለፍክ ይሆናል ወላኪን ግን ወንድም እህቶች ጁምዓ ነው ዛሬ ጁምዓ ቀን ፍልስጤም ላይ የሚበሉት እያጡ ዛሬ እኛ ቤታችን ጁምዓን በሰላም አሳልፈን ይሆናል ወላኪን ግን ወንድም እህቶች የረሳናቸው አንድ ወንድም እህቶቻችን ፍልስጤም والله ወንድም ለፍልስጤም ለማውራት ድምጥ ለመሆን ነፍስያን አሳምነ ሃይማኖት አይል ብሔር አይል ይሄ ሰዋዊነት እኮ ለሰው ልጅ ሰው በመሆኑ ብቻ የምታዝን እኮ አንተ እምነት ብሔር አይገድብም የእውነት አንተ ለሰው ልጅ ሰው ነውና ብለህ ካዘን ይሄን ነገር አትሆን ወንድም ፈጣሪ ለፍልስጤም ፍትህን ያምጣላት አላህ ምንም አይሳነውምና ለፍልስጤም ድምጥ ምንሆን ያርገን ወንድሞች ሁላችንም በመንችለው አቀም እዛ መሄድ አንችልም ግን ቪዲዮ በመስራት እንኳን ለፍልስጤም ከጎን መቆም አለብን ያኒ ወንድሞቼ እኛኮ ፍልስጤማዎችን ምን ረዳው በዱዓ አሊያም ደግሞ በቪዲዮ ወንድሞቼ የነሱ ቪዲዮ ሼር ኮፒ ሊንክ ማድረግ ስለነሱ ሲወራ ዲዊት ኮፒ ሊንክ ማድረግ ምንም የሚቀንስብን ነገር حتى والله ዛሬ የፍልስጤም ልጆች መሳቅ ባለባቸው ሰዓት እያለቀሱ የኛ ልጆች ግን እያሳቁ የተጫወቱ ቤታቸው እንደፈልጉ ሊሆን ይችላል ወላኪን ግን የወንድሞቻችን ችግር ሐዘን እኛ መጋራት አለብን ለምንድን ወንድሞቼ እኛ የሰው ልጅ ነን ዛሬ በወንድሞቻችን የመጣው በላ ነገ በእኛ ሊመጣ ይችላል አላህ ምንም አይሳል አላህ ዛሬ በወንድሞቻችን ቢያሳየን አልহামዱሊላህ ብለን ለወንድሞቻችን الله سمتوكم يتكلموا تعرفون السلام عليكم ورحمة الله